ሰላም ሰላም እንዴት ናችሁ? እንኳን ወደ ዲላይት ኢንተርቴይንመንት በሰላም መጣችሁ። ሰሞኑን መነጋገሪያ ስለሆነው ጉዳይ ስለ አርቲስቶችና ታዋቂ ሰዎችን ጨምሮ መታሰራቸው የሚታወቅ ነው። የታሰሩበት ምክንያት ምንድን ነው? እነማን ናቸው የታሰሩት? ምን አዲስ መረጃ አለ? ይህን ጉዳይ ከመጀመሪያው ጀምሮ እንዴት ነው ወደዚህ ሊያመራ የቻለው በሚለው ዙሪያ እናወራለን። አዳዲስ መረጃዎችንም ጨምር። ሰብስክራይብ፣ ላይክ፣ ሼር በማድረግ ድጋፋችሁን አሳዩን ይበልጥ እንድንሰራ ስለሚያደርገን። ሰሞኑን እንግዲህ አንድ አስደንጋጭ ዜና ተሰምቷል። መጀመሪያ ይህን ዜና እናሰማችሁ። የተፈጠረው ነገር ምንድን ነው? አሁን ምን አዲስ ነገር አለ? በሚለው ዙሪያ እንነግራችኋለን። አብራችሁን ቆዩ። ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌዴራል ፖሊስ ቁጥጥር ስር ውለዋል። መኪና አስመጣለሁ በሚል በርካታ ሰዎችን ካጭበረበረ ፊንቴክ ጋር በተያያዘ የተለያዩ ማስታወቂያዎችን ሲሰሩበት የነበረና ማህበረሰቡ እነሱን ተከትሎ ገንዘቡን እንዲያወጣ ተደርጓል ተብሎ የተጠረጠሩ እነ ሰራዊት ፍቅሬ በቁጥጥር ስር ውለዋል። የዘሀበሻ ምንጮች እንደገለጹት ሰራዊት ፍቅሬን፣ መንሱር ጀማል፣ አብርሃም ግዛው፣ ዳንኤል ተገኝ እና ይግረም ደጀን የተባሉ አርቲስቶች በቁጥጥር ስር ውለዋል። ይህ ዜና ከመለቀቁ በፊት ሰዎች መንሱር ጀማልን መንገድ ላይ ይዘውት አንተን አምነን ነው የገባ ነው የሚል ነገር እየተናገሩ እየጠየቁት ነበር። ይህ ቪዲዮ ከተለቀቀ በኋላ መንሱር ጀማል ስለዚህ ቪዲዮ ማብራሪያ ተጠይቆ ቲክቶክ ላይቭ ላይ የተፈጠረውን ነገር ለማብራራት ሞክሯል። ሌላኛው በዚሁ ጉዳይ የተያዘው አርቲስት ሰለሞን ቦጋለ ሲሆን የዋስትና መብት የጠየቀ ሲሆን ፖሊስ ደግሞ 15 ቀን የምርመራ ጊዜ የጠየቀ ሲሆን ውሳኔው ምን እንደሚሆን የምንከታተል ይሆናል። ከዚህ ቀደም ከዚህ ድርጅት ጋር በተያያዘ አርቲስት ዕፀ-ሕይወት አበበ እና የኢቢኤስ ቴሌቪዥኗ ጋዜጠኛ ሉዓል ገዙ ከዚህ ድርጅት ጋር ሲሰሩ የነበሩትን ስራ እንዳቋረጡ መናገራቸው ይታወሳል። እነዚህ አርቲስቶች ውላቸውን አቋርጠው በሚወጡበት ጊዜ ሌሎች አርቲስቶች ለምን አልጠየቁም? እንዲህ አይነት አጠራጣሪ ነገር ሲመጣ ለምን ዝም ብለው ተመለከቱ የሚል ጥያቄን ያስነሳል። ህዝቡም ላይ ጥርጣሬ ያስነሳው ነገር ደግሞ ለእያንዳንዱ አርቲስቶች BYD ሶንግ ፕላስ የተሰኘ መኪና ተሰጥቷቸዋል። ወደ ስማቸውም ይዙር አይዙር ማረጋገጫ ባይኖርም ለራሳቸው ጥቅም ዝም እንዳሉ በህዝቡ ዘንድ ይነገራል። ይህ ነገር ሆን ብሎ የተደረገ ነገር ነው ወይስ በመታለል? ጥያቄውን ለእናንተ ትተናል። በዚህ ጉዳይ ላይ ያላችሁን ሀሳብ ኮመንት ላይ አስቀምጡልን። የዛሬ ቪዲዮ ይህንን ይመስል ነበር። በሌላ የተሻለ ቪዲዮ እስክንገናኝ ድረስ መልካም ቆይታን ተመኘን።